አንዳንድ ጊዜ ጸሎታችን ካፋችን ይወጣል፣ እንባችንም ከዓይናችን ይፈሳል። ነገር ግን ሰማይ ዝም ያለን ይመስላል። ጌታ ሆይ እየሰማኸኝ ነው እንላለን። ይህን ጥያቄ ለመጠየቅ አትፍራ። በመጽሐፍ ቅዱስ ውስጥ ይህን ጥያቄ ያልጠየቀ የእምነት ሰው አታገኝም። ዳዊት አቤቱ እስከ መቼ አለ። ኤርምያስ አለቀሰ። ኢዮብ ግራ ተጋባ። እንዲሁም በመስቀል ላይ ጌታችን ኢየሱስ ክርስቶስ አምላኬ ለምን ተውከኝ አለ። እግዚአብሔር ጥያቄያችንን አይጠላም። ልባችንን በቅንነት ስንከፍትለት ደስ ይለዋል። አሁን ደግሞ ዳንኤልን እንመልከት። ዳንኤል ጾመ፣ ጸለየ። 1 ቀን፣ 2 ቀን፣ 1 ሳምንት፣ 2 ሳምንት፣ 3 ሳምንት፣ ምንም መልስ የለም፣ ምንም ድምጽ የለም። ሰማይ የተዘጋ ይመስላል። ከዚያ ግን መልአኩ መጥቶ እንዲህ አለው፣ ዳንኤል ሆይ ከመጀመሪያው ቀን ጀምሮ ጸሎትህ ተሰምቷል። አዎ ከመጀመሪያው ቀን። ያ የ3 ሳምንታት ዝምታ እግዚአብሔር ሳይሰማ ስለነበር አልነበረም፣ መልሱ በመንገድ ላይ ስለነበር እንጂ። ዛሬም ምናልባት ያንተ መልስ በመንገድ ላይ ይሆናል። ሐናን አስባት። የዓመታት እንባ፣ ብዙ ስድብ፣ ብዙ ጸሎት። እግዚአብሔር ግን አልረሳትም። በሰማይ የሐና እንባ ሁሉ ተቆጥሮ ነበር። በተወሰነለት ጊዜ ላይ ሳሙኤል ተወለደ። አሁን ወደ ቢታንያ እንሂድ። ማርያምና ማርታ ጌታ ሆይ የምትወደው ታሟል የሚል መልእክቱ ደረሰው። ኢየሱስም ሰማ፣ ግን ወዲያው አልመጣም። ለምን? ስላልወደዳቸው። ዮሐንስ 11 እንዲህ ይላል፣ ኢየሱስ ማርታንና ማርያምን ይወዳቸው ነበር። ስለዚህ 2 ቀን ቆየ። የሚገርም ቃል ነው። እርሱ ስለወደዳቸው ዘገየ። ስለወደዳቸው ተአምሩን ከፍ አደረገ። ስለወደዳቸው የአምላክን ክብር ገለጠ። ወንድሜ፣ እህቴ፣ ዛሬ የምታለቅስበት ጸሎት እግዚአብሔር እየሰማው ነው። ምናልባት የምትጠብቀው መልስ እየመጣ ነው። ምናልባት ዛሬ የማትረዳው ነገር ነገ የምታመሰግንበት ይሆናል። አሁን ለጥቂት ሰኮንዶች በዝምታ ቆይና በልብህ ውስጥ ይህንን በል። አባቴ፣ መልሱን ባላይም አንተን አምናለሁ። ዝምታህን ባልረዳም ፍቅርህን አልጠራጠርም። እንባዬን ታያለህ፣ ድምፄን ትሰማለህ፣ ጊዜህንም እጠብቃለሁ። አንድ ቀን ዛሬ የምታለቅስበትን ዘመን ወደ ኋላ ተመልክተህ ጌታ ሆይ ዝም ብለህ አልነበረም እየሰራህ ነበር ትላለህ። ስለዚህ ጸልይ፣ ጠብቅ፣ እመን። ምክንያቱም ከመጀመሪያው ቀን ጸሎትህ ተሰምቷል።